በጣም አመሰግናለሁ ሻለቃ አበበ ሙላት የአማራ ፋኖ ህዝባዊ ድርጅት አመራር አባል እንደዚሁም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ። ሰሞኑን በበርካታ አካባቢዎች ውጊያዎች አሉ። እንደው ሰሞኑን ዛሬና ትላንትና ከተካሄዱት እንደው በመነሳት ያሉትን መረጃዎች ብታካፍለን። ሸዋሮቢት እንደዚህ በመሳሰሉት አካባቢዎች ምሽጎች ተሰብረው ትልልቅ ድሎች እንደተገኙ እየሰማን ነውና እስቲ አጠቃላይ ያለው ሁኔታ ብትገልጽልን። አመሰግናለሁ መሳይ። ሸዋ ጠቅላይ ግዛት ተቆጣጥሮ በሚያስተዳድራቸው ቀጠናዎች ዙሪያ በጣም በርካታ ተጋድሎች እያደረግን ነው። ከነዚህ ተጋድሎችም በተለይ በሰሞኑ መራቤት አውራጃ እንደዚሁ በልበሊት እና ሌሎች በተለያዩ አካባቢዎች እዛ በጣም ትልቅ ንቅንቅ እየተደረገ ያለበት ሁኔታ ነው ያለ። በጠላትም ላይ ትልቅ ኪሳራ የደረሰ ነው። በባለፈው እንኳን ማስታወስ ብንችል የጠላት መስመራዊ መኮንን ሞቶ ወይም ተደምስሶ ውሎውን አውሏል። ለዛው ከፍተኛ የሆነ ስርዓቱ አገልጋይ የመስመራዊ የጦር መኮንኖችም ጭምር የተደመሰሱበት አውደ ውጊያዎች በመራቤት አውራጃ ላይ ተደርጓል። እንደዚሁም በመንዝ ላሎ ሞላሊ ወደ ወገሬ እንቅስቃሴ በሚያደርግበት ሰዓት ጠላት እንዳይንቀሳቀስና ወደ ኋላ ወደ ጉርጓዱ እንዲመለስ የተደረገበት ሁኔታ ነው ያለ። ሌላው በዚህ በሞጃና ወደራ ተጉለት አካባቢ ሞጃና ወደራ ሳሲት ቀጠና ላይ እንደዚሁ ጠላት ተላ ድንጋይ ተንቀሳቅሶ ወደ ሳሲት ለመቆጣጠር እንቅስቃሴ አድርጎ ነበር። በአባት አርበኛውና በመደበኛ ጦር የአጼ ዳዊት ለጦር ሻለቃ 3 ሻለቆች እዛ አካባቢ ነው ያሉት። በዚህ ላይ ከፍተኛ የሆነ ትንቅንቅ በማድረግ ጠላት ወደ ኋላ ተመልሶ ወደ ጉርጓዱ እንዲገባ ተደርጓል። ሌላው እንግዲህ በዛሬው ዕለት የተደረገ አውደ ውጊያ ነው። በአይነቱ ለየት ያለ በተጠና ዝግጅት የተሳካ ኦፕሬሽን የተካሄደበት ትልቅ ድል ነው። እንግዲህ አማራ ፋኖ ሸዋ ጠቅላይ ግዛት እዝ ተቆጣጥሮ በሚያስተዳድራቸው ቦታዎች ላይ ጠላት እንቅስቃሴ ሲያደርግ ቅስሙን እየተሰበረ እንኳን አይደለም የተቆጣጠርናቸውን ቦታዎች ሊይዝ ቀርቶ እንደ ድመት የተሸጎጠባቸውን ከአንድ ወረዳ ላይ አንድ ቀበሌ ወይም 2 ቀበሌ ነው የያዘው። እንደ ድመት የተሸጎጠባቸውን እነዚህን ቀበሌዎች እንግዲህ በፍራቻ በስጋት ነው የሚኖርባቸው። ስለዚህ በዚህ ልክ ነው ያለው። ሌላው እንግዲህ ሸዋ ጠቅላይ ግዛት ላይ ያለው የጠላት ኃይል እንግዲህ ዙሪያውን በከባድ ፍርሃት ላይ በከባድ ጭንቀት ላይ ይገኛል። እንግዲህ በአርበኛ መከታው ማሙ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በከፍተኛ የሆነ ትንቅንቅ ላይ ነው። በተለይ በሁለት ኮሮች ተደራጅቶ ያለው እንግዲህ እኛ አንጨምርም አንቀንስም። በእርግጥ ከፍተኛ የሆነ የኃይል ግንባታ ላይ ነን። ሌላ እንደዚሁ ተመሳሳይ ኮር በቅርብ ይፋ እናደርጋለን። ለጊዜው ግን ሁለቱ ኮሮች በስሩ ያሉ ክፍለ ጦሮችን በማቀናጀት ከፍተኛ የሆነ ትንቅንቅ እያደረጉ ነው ያሉት። የአፄ አምደ ጽዮን ኮር ራምቦ ክፍለ ጦር በዛሬው ዕለት ከፍተኛ የሆነ ትንቅንቅ አድርጓል። እንግዲህ የኮሩ ቃኝ አባላትና የራምቦ ክፍለ ጦር አባላት በበላይነት ተሳትፈውበታል። ይህን የተሳተፉበት አውደ ውጊያ እንግዲህ የአብይ አህመድ ወንበር አስጠባቂ ስብስብ እንግዲህ በተለያየ ቦታ ላይ ምሽግ ሰርቶ ከፍተኛ የሆነ ትንቅንቅ እያደረገ ነበረ። ያም በተሳካ ሁኔታ ምሽጉ ተሰብሮ ኦፕሬሽኑ ተፈጽሟል ማለት ነው። ዛሬ እንግዲህ ከንጋቱ 11 ሰዓት ጀምሮ እንግዲህ በይፋት ቀጠና በቀወት ወረዳ ሸዋሮቢት ከተማ 08 ቀበሌ ልዩ ስሟ ዋንዛ የምትባል ቦታና እንደዚሁም በፌዴራል ማረሚያ ቤት አካባቢ ሰፍሮ በነበረው የመከላከያ ሰራዊት አባላት ላይ እንግዲህ በካምፑ ላይ ነው ጥቃት የተደረገው። እንግዲህ በዚህ አካባቢ ላይ በጣም በርካታ ጩኸቶች ነበሩ። ከሌሊቱ 11 ሰዓት ጀምሮ ድረሱልኝ የኦታ ጩኸቶች ነበሩ። እንግዲህ በዚህ ምሽግ ወይም ሰበራ ላይ በዚህ ጥቃት ላይ 5 የጠላት ምሽጎች ከ5 በላይ የጠላት ምሽጎች ተደምስሰዋል። እንግዲህ እነዚህ ምሽጎች ቀላል ምሽግ የሚባሉ አይደሉም መሳይ፣ የቁም ምሽጎች ናቸው። በጣም ከባድ ምሽጎች ናቸው። እነዚህን ምሽጎች ተሰብረዋል። እንግዲህ ጠላትም ከአንድ ሻምበል በላይ ተደምስሶበታል። ከአንድ ሻምበል በላይ የጠላት ኃይል ሙሉ በሙሉ ተደምስሷል። 7 የመከላከያ መስመራዊ መኮንን አመራሮች እስከ ወዲያኛው ተሸኝተዋል። እንግዲህ በሆስፒታል የቁስለኛ ክምችት አርሶ አደሩ ማሳ የሰራዊቱ ወይም የጠላት ሰራዊት አስክሬን ተከምሯል። እንግዲህ በጣም በርካታ የጠላት ሰራዊት አስክሬን ነው በየማሳው የወደቀው። እንግዲህ ይህንን ኦፕሬሽን እንደ አማራ ፋኖ ሸዋ ጠቅላይ ግዛት እዝ በአይነቱ ለየት ያለ የተሳካ ኦፕሬሽን የተፈጸመበት ነው። በርካታ ኃይሉን ያጣው የወራሪው ሰራዊት ሌላ ተጨማሪ ኃይል ከከሚሴና ካጣይ ማምጣቱን ተያይዞታል። እንግዲህ በዚህ በማምጣቱም ምንም ለውጥ አላመጣም። ሙሉ በሙሉ ከመደምሰስ አልዘለለም። እንግዲህ ከመደምሰስ ተረፈውም
ኃይል እርስ በርሱ መናበብ ተስኖት እርስ በርሱም የሚዋጋበት አጋጣሚ አይተናል። እንግዲህ በዚህ የተበሳጨው የጠላት ኃይል በርካታ ንጹሃኖችን ደብድቧል። እንግዲህ በተለይ አውራ ጎዳና ከመሆኑ ጋር ተያይዞ የህዝብ ማመላለሻ ባስ መስመር በሚንቀሳቀስበት ሰዓት እንግዲህ እዛ የህዝብ ማመላለሻ ባስ ላይ በመተኮስ አንድ የህዝብ ማመላለሻ ባስ ላይ ያለ ተሳፋሪ ተገድሏል። እንግዲህ በተተኮሰ ጥይት ነው የተገደለው። በዚህ አስደናቂ ኦፕሬሽን ከመቼውም ጊዜ በላይ የጠላት ወራሪ ቡድን ሙትና ቁስለኛ ሲሆን በርካታ ቁሳዊና አካላዊ ኪሳራ አስተናግዷል ማለት ነው። የወገን ኃይል የበላይነት የታየበት ህዝባችን በልጆቹ ዳግም የኮራበት ድል ተመዝግቧል። በዛሬው ዕለት እንግዲህ እንደ ተርብ የሚናደፉት የአማራ ፋኖ ሸዋ ጠቅላይ ግዛት አፄ አምደ ጽዮን ኮር ራምቦ ክፍለ ጦር እንግዲህ ጠላት ላይ የጠላት ከፍተኛ ማዕረግ ያላቸውን አመራር ሲያጣ 3 የሻለቃ 2 የሻምበልና 1 የመቶ አለቃ አመራሮች እንግዲህ ምክትል መቶ አለቃ ነው ፎቶ መላክ እንችላለን። የጠላት ምክትል መቶ አለቃ አመራሮች ተገለዋል። እዚህ ሙሉ በሙሉ ደምስሰናል። 3 የሻምበል 3 የሻለቃ አመራር 2 የሻምበልና 1 የምክትል መቶ አለቃ አመራር በዚህ አውደ ውጊያ ላይ ተደምስሰዋል። በጣም በርካታ ኃይሉን ያጣው። በሌላ በኩል ደግሞ ከተማረከው በርካታ ጥቁር ክላሽ ጋር ተያይዞ በጣም በርካታ ጥቁር ክላሽ ነው የተማረከው። 2 የቡድን መሳሪያ ብሬን 2 ብሬን ተማርኳል። ኢነርጋ በርካታ ኢነርጋ ተተኳሽና ኢነርጋ መሳሪያ ተማርኳል። 1 ስናይፐር ተማርኳል። በተጨማሪ በርካታ የክላሽ እንዲሁም የብሬንና የስናይፐር ተተኳሾች እንዲሁም የብሬን ተተኳሽ ማለት ነው ተማርከዋል። በጣም በሚያሳዝን ሁኔታ በየምሽጉ ላይ በቁም ነው ምሽጉን ማሰው በየምሽጉ ላይ ወድቆ የምታገኘው የመከላከያ ሰራዊት የጠላት ኃይል ማለት ነው። በጣም በሚያሳዝን ሁኔታ አሁን አዲስ ሰልጥነው የመጡም አሉ። ምንም እንደው ያን ያክል ተኩስ ልምድ የሌላቸው ዝም ብሎ እንደው ከየሰፈር እየለቃቀመ ያመጣቸው ነው የሚመስሉት። በጣም በርካታ ኃይሉና ያጣው በየጫካው የወደቀው ኃይል ለቁጥር እንኳን የሚታክት ለቁጥር የሚያዳግት የጠላት ኃይል ወድቋል። እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት በማናቸውም ሰዓት የፈለገውን ከተማም ይሁን የሚፈልገውን ስትራቴጂክ ቦታዎች እንግዲህ በሰራዊታችን አይበገሬ ክንድ መቆጣጠር እንደምንችል የዛሬው አውደ ውጊያ ማሳያ ነው። እንግዲህ በዚህ አውደ ውጊያ ማህበረሰባችን ትልቅ ኩራት ትልቅ አለኝታነቱን ያሳየበት ማህበረሰባችን ትልቅ ደስታና ኩራት የተሰማበት ጠላትን በዚህ ልክ ከያዛት 2 እና 3 ቀበሌ ንቅንቅ ማለት እንደማይችል ያሳየንበት ከሌሎች ቦታዎችም በርካታ ኃይሉን አሰባስቦ መጥቶ እንኳን ምንም አይነት አንዳች ለውጥ ያላሳየበት ይልቁንስ የገባው ኃይል ሁሉ የረገፈበት እንግዲህ ከሌሊቱ 10 ተኩል 11 ሰዓት የጀመረ አውደ ውጊያ እስከ ቀኑ 9 ሰዓት ተኩል እስከ 10 ሰዓት ድረስ በትንቅንቅ የቆየበት በርካታ ኃይሉን በሙት ያጣበት ቁስለኛ እንኳን ማንሳት አቅቶት ቁስለኞች እዛው የሞቱበት አስከሬን ለማንሳት የሚቸገርበትን ኦፕሬሽን ሰርተናል። በዛሬው ዕለት እንግዲህ ይበል የሚያሰኝና ሌሎች ቦታዎችን ሊያነቃቃ የሚችል ወደፊት ለመጓዝ አቅማችንን የፈተሽንበት እውነት ለመናገር ከዚህ በላይ በጣም ከባድ የሆነ አቅም ነው የገነባ ነው። እግዚአብሔር የተመሰገነ ይሁን። አሁንም በቀጣይ ለምናደርገው ጉዞ ወደፊት ለምናደርገው ጉዞ በተወሰነ ኃይል የጠላትን ኃይል የፈተሽንበት ትልቅ አውደ ውጊያና ኦፕሬሽን ነው ማለት እችላለሁ። በዚህ ልክ ነው ያለው ሸዋ ላይ መሳይ። እንግዲህ ሻለቃ አበበ በተቃራኒው የናንተ አቅም መዳከሙን የሚያሳዩ በአገዛዙ በኩል የሚቀርቡ ተከታታይ የሆኑ መረጃዎች አሉ። 1-3ቱን ማንሳት እንችላለን። ከኔ ጋር በቀጥታ በመደወል እና ነገሮችን ሲያነጋግረኝ የነበረው የአብይ አህመድ ቀኝ እጅ ጀነራል ተስፋዬ አያሌው ሰሜን ሸዋን የጠቀስኩለት ሰሜን ሸዋ ፋኖች እጅ ገብቷል በምልበት ሰዓት በፍጹም የትኛውም ወረዳ ስልክ ሰጣለው የኛ ኃይሎች ናቸው ወይ መከላከያ ሰራዊቱ እንጂ ፋኖ ባለ ሰሜን ሸዋ ላይ የለም የሚል መልስ ነው የሰጠኝ። ሌላው አብይ አህመድ ነው ስጋቱን አልፈነዋል ተሻግረነዋል የሚያሰጋን ነገር የለም የሚልም ነገር በቅርቡ ተናግሯል። እንደዚሁም ፊልድ ማርሻል ብርሃኑ ጁላ 90% የሚሆነውን የፋኖ ኃይል አጥተናል፣ አሁን የቀረው 10 ኃይሉም በተለያዩ ገዳማትና እኛ በማንደርስባቸው ርቀው ያሉበት ሁኔታ ነው ያለው። ስለዚህ አሁን ለክልሉ የጸጥታ ኃይሎች ክልሉን የጸጥታ ስራውን አስረክበን ወደ ትልልቅ ግዳጆችን ፊታችን እናዞራለን ብለዋል። እንደዚሁም የሰላም ሚኒስትሩ ከ265 ወረዳዎች 263ቱን በመንግስት ቁጥጥር ስር እንዳለ ገልጿልና ታዲያ እናንተ ይህን ሁሉ ድል እያደረጋችሁ በአገዛዙ በኩል በዚህ ደረጃ የሚገለጸው ምንድነው? እንደው ምናልባት መሬት ላይም ስላላችሁ በተለያየ መልኩም በቪዲዮም ጭምር የምታወጡት ነገር አለና ምንድነው እየተባለ ያለው? ማን ነው ትክክል?
አመሰግናለሁ መሳይ። እውነት ያነሳቸው ነገሮች ይበል የሚያሰኙ ናቸው። በጣም የሚያስገርም የውሸት ቋት የሆነ ስርዓት እንደሆነ ነው እኛ የምናውቀው። እውነት ለመናገር የሆነ ሰዓት ላይ ከማነው ጀነራል ደውሎልህ ስሙን አምጣልኝ፣ ተስፋዬ አያሌው፣ ጀነራል ተስፋዬ አያሌው ከሱ ጋር የነበራችሁን ቃለ ምልልስ አይቼዋለሁና ደውሎልህ በአጋጣሚ እኛ በጣም በርካታ ቦታዎችን መሬት ላይ ያለው እውነትና እናንተ ጋር የሚደርሳችሁ መረጃ ውሸት ነው፣ ከኛ ጋር ስራ ምናምን የሚል የተማጽኖ ቃል ሰምቻለሁና ከትብዬ ነው የሳኩት። በጣም አዝናንታኛለች። ከዛ በዘለለ ደግሞ በጣም በርካታ ቦታዎችን ተቆጣጥረን እንደው ሰሜን ሸዋን ስትጠቅስለት በጣም በርካታ ቦታዎችን እኛ ላይ ተቆጣጠር ነው የሉም እውነታው ሌላ ነው የሚል የተማጽኖ በእርግጥ አንደበቱ ላይ ያስታውቃል። የተማጽኖ ቃል ሲያሰማ ስሰማው እኔም እንደ ግለሰብ የትግል አጋሮችም እንደ ተቋም ከዛም ማለፍ ሲል ወደ ታች ያለው ሰራዊትና ህዝባችን በጣም እንደ ቀልድ ሲያዩት ነበረና በጣም ዘና ሲሉ ሲዝናኑ ነበረ። እውነት ለመናገር በርካታ ወረዳዎችን ተቆጣጥረን ያሉ እና በጣም በሚገርም ሁኔታ ያንን ንግግራችሁ ሰምቼ በጣም ስዝናና ነበረና